ጤና ይስጥልኝ ውድ ቤተሰቦች እንደምን አምሽታችኋል? ምሽቱን የተሰሙ ሰበር ዜናዎች ወደ እናንተ ይዤ መጥቻለሁ። ፕሬዝዳንት ቭላዲሚር ፑቲን የሩሲያ ወሳኝ መሰረተ ልማት ለመጠበቅ የሚወሰደውን እርምጃ ከጸጥታው ምክር ቤታቸው ጋር ተወያዩ። እንዲሁም አሜሪካ ጦርነቱ አብቅቷል እያለች ትገኛለች። በቅድሚያም የቭላዲሚር ፑቲን ዘገባ እንዘግባለን። አብራችሁ። ፕሬዝዳንት ቭላዲሚር ፑቲን የሩሲያን ወሳኝ መሰረተ ልማት ለመጠበቅ በሚወሰደው እርምጃዎች ከጸጥታው ምክር ቤት ጋር በመወያየታቸው ክሬምሊን ዛሬ አስታውቃለች። ጥቃቶቹ ከተጠናከሩ በኋላ በሌሎች ኢላማዎች መካከል ዋና ወታደራዊ ፋብሪካን ይመታሉ ተብሎ ስለታሰበም ፑቲን በምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ፣ የትራንስፖርት ሚኒስቴሩ ቪታል ላርቬክ፣ የኮንስትራክሽን ሚኒስቴሩ ኤሪክ ፋይዙል በመክፈቻ ንግግራቸው የታቀዱትን እርምጃዎች እንዲዘግቡ ጠይቀዋል። የተቀረውም በይፋ አልተገለጸም። በሌላ በኩል የትራምፕ አስተዳደር በኢራን ላይ ያስተላለፉት የተቀላቀለ መልእክት ፕሬዚዳንት ዶናልድ ትራምፕ እና ከፍተኛ አስተዳደሩ ባለስልጣናት ከኢራን ጋር ከነበረው ጦርነት ጀርባ ያላቸውን አስተሳሰብ የሚያብራሩ መግለጫዎች አቅርበው ነበር። ይህም ብዙውን ጊዜ እርስ በርስ የሚለዋወጥ ወይም የሚጋጭ ሆኖ ተገኝቷል። የትራምፕ አስተዳደር በኢራን ጦርነት ላይ የንግግራቸውን ነጥቦች ትኩረት የሚስብ ኢላማ ሆነዋል። ባለስልጣናቱም አንዳንድ ጊዜ የሚጋጩ ኦፕሬሽን ግቦችን በእውነተኛ ጊዜ በሚለዋወጥ ቋንቋ ሲሰጡ ተደምጠዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ ላይ ጥቃቱ በ4 እና በ5 ሳምንታት ውስጥ ሊጠናቀቅ የሚችለውን ዋና የትግል እንቅስቃሴ ብለው መናገራቸው ቢታወስም ነገር ግን ከዚያ ጊዜ ጀምሮ ጦርነቱ ቀድሞውኑ የተሸነፉ መሆኑን ሲገልጹ ዩናይትድ ስቴትስም አሁንም ስራዋን መጨረስ አለባት ሲሉ ተናግረዋል። ከደቂቃዎች በፊት ከአሜሪካ ሰበር ዜና ተሰምቷል። የኢራኑን አዲሱን ጠቅላይ መሪ ያገኘልኝ $10 ሚሊዮን እሰጣለሁ ስትል ተሰምታለች። እንግዲህ ይህ መረጃ ለብዙዎች እንዲደርስ ሼር አድርጉት። እናንተም ይህን አካውንት ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ ቤተሰብ ሁኑ። ላለው አመሰግናለሁ።